አርግለት ለሪያል ማድሪድ ሼር አርግለት አባቴ የለጠለጥኩ ቂጥን እንዲያስኪድና አሳየው ንገረው አስጠንቅቀው ይስጋኝ ይብራኝ ለባርሳም ንገረው ለፒኤስጂም ንገረው ለሙኒክም አባቴ ጌታ እየመጣል ነው በለው አስጠንቅቀው አልጨረስኩም አትሌቲኮ ሻምፒዮንስ ሊግ ላይ እንቀጥለዋለን አልጨረስኩም ገና መጥቼልሃለሁ አባቴ ግባና አውጣው አረ ጠንካራ ቡድን ያለው ወገን አረ በቪኒና በብሩኖ ግማሬሽ ብቻ የሚቻል ቲም አይደለም ክለብ ማንቸስተር ዩናይትድ ነው ይሁን አልቫሬዝ እና ኦሊሴን መጨመር አለብህ አረ ከባድ ቲም ያለ እንዴ አውቆኝ ነው መሰለኝ በሱፍ ነው የወጣሁት ዛሬ በቃ ዝንጥንጥ ብዬለት ብራያን ኤምቦሞ ባስቆጠራቸው ሁለት ግቦች አትሌቲኮ ማድሪድን 2-1 በሆነ አጠቃላይ ውጤት አንደኛው ፔናልቲ ነው ሌሲ ሜሲ ነው በቃ ምንም አያመጡም ላይክ ሱን ሂ ዊል ቢ አወር ስታር ቦይ ኳስ አያያዙ እንዴት እንደሚያምር አይደን ሄቨን ወሳኝ ልጅ ነው በዚህ እድሜው እንደዚህ ፐርፎርም እያደረገ ነው ታክሎቹ በጣም እንትናቸው ዲፌንስ ያደርግ ዞኑ እንደ ቼክ ሲያደርግ ምናምን ያበደ ነው የካሪክ ቦል ይቀጥል ላይክ እንደ ኮሽ እንዳይልበት እንጂ በእነዚህ ልጆች ይሄንን መስራት ከቻለ የሆኑ ሚሲንግ ፒሶችን ስናሟላ ዩናይትድ ገራሚ ቡድን ይሆናል በሚቀጥለው ዓመት እኔ ትልቁ ችግራችን ነው ብዬ ማስበው ሁለት ፉልባክ የለንም በሉክሾና በዲያጎ ዳሎ ፕሪሚየር ሊግ ላይ የሆነ ጥሩ ውጤት እንይዛለን ወይም ዋንጫ እንመላለን ማለት ዘበት ነው ለማንኛውም የስናፕ ድራገን ዋንጫ አሸናፊ ሆነናል ከርስ ነው ይላሉ ዊ ዱ ናት ጊቭ አሁን ዋንጫ ይበላበት ፍሬንድሊ ምን ይሰራል አሁን 90 ደቂቃ መጫወት 45 አይበቃም አቋም መፈተሻ ነው ፈተሽን እኮ በቃ አትሌቲኮ ቆንጆ ነው በቃ ምን ያረጋል ይላው ምን ይሰራል 90 ደቂቃ ማፋተግ እነዚህ ልጆች ጥሩ አላማ አላቸው ኧረ በዚህ መላጣ ከታባቱ ነው የመጣው በሚካኤል እኔ እኮ በጣም ጥሩ ማዳረሻ አገኙ ለማቴ ምናምን ፍትፍት ምናምን አፈር ይበሉ ከዚህ ቁጠሩለት ለሰውዬው ፀጉሩ እንዲቆረጥ ሼሌሲ ሜሲ ማውንት አላህ አንተን በቃ ከጉዳት ይጠብቅልኝ ክፉ አይኔን አይብኝ በቃ የኔን ምክር ቢሆን በቃ ወስጥ ተጫወት ብቻ እንዳትጎዳብኝ እባክህ ሳንቶስ ምን አይነት ቅመም ወንድም ጥላ ሲጀመር እኔን አያገነጥርም ወንድም ጥላ የእናቴ ልጅ እኔን ያገነጥራል እንዴ ወያላን ነው እንጂ እኔን መቼ ያገነጥሩ ያውቃል ሲጀመር አማድ ተጠንቀቅ ብያለሁ ሌሲ ቦታ ሊቀማ ይችላል እኔ ይቅርታ አድርግልኝና ጥቅሜን ነው ማስቀድመው ተናግሬያለሁ አማድ ጠንከራ ስራ ሙቤሙ ጠንከራ ስራ ጨርሻለሁ ፈርስት ሃፍ እውነትም ለፍሬንድሊ ነው በቃ ለወዳጅነት ነው ምናምን ብለን ገባ እነሱ ቀልድ አያውቁም አባቴ አመረሩት ማለት ነው በቁም ነገር ምናምን ነው እንደዛ ነው ይሻላል እሺ ብለን በሙቤሙ ለጎል አትሌቲኮ ማድሪድን እንግዲህ በፕሪሲዝን ጨዋታ 2-1 ካምባክ ሰርተን ማሸነፍ ችለናል ማለት ነው ቀልድ አይደለም ያዝ ነው የኔ አባት ቀልድ አይደለም ያዝ ነው እየነገርኩ ነው ፊርማ በጣም ያስፈልገናል ኢኒዮስ ስለ እግዚአብሔር ዩናይትድ በጣም ብዙ ቦታ ነው ፊርማ የሚያስፈልገው ሚድፊልዱ በጣም የሆነ አጣዳፊ ምናምን ተደጋግሞ ስለተባለ እንጂ በጣም ብዙ ቦታ ነው ተጫዋች የሚያስፈልገን በጣም ብዙ ቦታ ማለት ነው አረ ኢኒዮስ እንደው ስለ እግዚአብሔር አሁን ወይ ባይጀምር ይሻላል ፕሪሚየር ሊጉ የሆነ ነገር ፍጠሩ ሲዝኑ ሙሉ እኔ በሽተኛ መሆን አልፈልግም በቃ ኡስታዝ ሁለት ጎል አስቆጥረሃል ግን ባንተ ደስተኛ አይደለሁም ዩናይትድ ፋሚሊ ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት ካምባክ አድርጓል ክለባችን ማንቸስተር ዩናይትድ ግን ፋሚሊ ሁለት ጎል ኡስታዝ አስቆጥሯል ግን ኡስታዝ በዚህ አቋሙ በጣም አሳሳቢ ሆኗል ሊጉም ሊያልቅ ሲል ታውቃላችሁ በጣም ወርዶ ነበር ከዛ ከአፍሪካ ዋንጫ በኋላ ደክሟል ምን እንደሆነ አላውቅምና ሜዳ ላይም ራሱ የሚያሳየው ነገር ልክ አይደለም ምን እንደሆነ አላውቅም አሁን እና አማድ ምናምን እንግዲህ ለሱ ስጋት ሊሆን ሌሲም ራሱ አሪፍ ሆናለችና ማውንት ተውት ሌኒሮ የሚገርም ነው የሱ ግን አሳሳቢ ነው እኔ አሁንም ቢሆን ይሄ ቡድን አሁን ያለን ቡድን እንንጃ ተፎካካሪ ሆነ በተለይ ከኋላ ክፍሉ ማጉየርን ምናምን ይዘን ለዋንጫ ይፎካከራል ብዬ ማሰብ ከባድ ነው ጭንቅላት ያለው ተከላካዮች የሊቻና የማቲያስ ነገር አሳሳቢ ስለሆነና በዚህ ልክ አሁን ሊጉ ላይ ይሄን ስኳድ ይዘን እንደምታዝውሩም እየተደረገ አይደለምና ከባድ ይሆናል ከሌሎቹ ከተፎካካሪዎቻችን አንፃር ከባድ ይሆናል ብዬ አስባለሁ ግን ዛሬ እነ ሌሲ እነ ሌኒሮ ማውንት ምናምን ያሳዩት ፐርፎርማንስ በጣም ደስ የሚል ነበር
እስቲ ለማንኛውም እናንተ ደግሞ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ዩናይትድ ግን ጀማው ፕሪሲዝን ላይ አደገኛ እንዲሆን የሚያስገደግደው የሆነ ግድጋዳ አለ። በቃ እኔ አመት እስከ አመት አይቼዋለሁ። የምሬን ነው የምላችሁ። በቃ ፕሪሲዝንም ወጥ ውድድርም ላይ አይቼዋለሁ። ግን ፕሪሲዝን ላይ አደገኛ ነው። ለምን እንደሆነ አላውቅም። የሆነማ ግድጋዳ አለው ማለት ከባድ ነው የምትሉትን ቡድን ሁላ ሲለጥፍ አየዋለሁ እኔ በቃ እላለሁ። ከዛው ሄድና እዛ እንትና ቦርማውዝ መቀለጃ ነው የሚያደርጉት። ግራ ነው የሚገባኝ። ምሬን ነው የምላችሁ። ፕሪሲዝን ላይ ካያችሁት በቃ ለተከታታይ አመታት ማለት ነው ትልልቅ ቡድኖችን እየገነደሰ የሚያስጨበጭብ አቋም አሳይቶ ምናምን ነው የሚያልፈው። እና ሁሌም እኔ የፕሪሲዝን ቲም ነው ዩናይትድ እላለሁ። ብዙዎች ግን ይከራከሩኛል። እውነታው ግን ፕሪሚየር ሊግ ላይ ሲሄድ እነ ቦርንማውዝ ነው የሚለጥፉት፣ እነ ቶትናም አባቱ ነው የሚለጥፉት። በቃ ግርም ነው የሚለኝ የዩናይትድ ባህሪ። ለማንኛውም ዛሬ 2-1 በሆነ ውጤት አሸንፏል። እንግዲህ መላጣው ዛሬ 2 ጎል፣ አንድ በፔናልቲ አንድ ደግሞ ያው ብቻ አግብቶታል። 2-1 በሆነ ውጤት አሸንፏል። አትሌቲኮ ቀላል ተጋጣሚ አልነበረም፣ ጥሩ ተጋጣሚ ነው። ጀምአው ጨዋታውን የሚመይተድ ላይ ጋጥሞኛል። ሰከንድ ሃፍ በተለይ ጥሩ ፐርፎርም አድርጓሉ። ጀምአው ዩናይትድ ዘንድሮ ለዋንጫ ነው የሚጫወተው ማለት ፒኤስጂ ኤሲ ሚላን ለእናንተ ስመጣ ደግሞ ሙሉ ትጥቄን አሟልቼን መጣው። እዛ ጋር ብሩኖ ፈርናንዴዝ ዋና መሳሪያን እነ ቴሌማንስን እነ ላመንስ ሙሉ ትጥቄን አሟልቼን መጣል። የወዳጅነት የሚባል ነገር አላውቅም። ዛሬም ለአትሌቲኮ አልደርስልኝ ብለው ነው እንጂ ከዚህ በላይ ብቀጠቅጠው ሙዴ ደግሞ እነ ሌሲ ማያንሱም ማለት ነው። ሌሲ ምን አይነት ተአምረኛ ተጫዋች ናት። የወደፊቷ ይታየኛል ማለት ነው። በቃ እዛ ላይ ነው የሚታየኝ። በጣም የምትችል ተጫዋች ነው። እንደ 10 ቁጥር ፈርስት ሃፍ ስትቀውጠው ቆየች፣ ሰከንድ ሃፍ ወደ ሌፍት ዊንግ ሄደች፣ ሌላ ታምር ደግሞ ስታሳየን ቆየች። ፔናልቲ ያስገኘችበት መንገድ ድሪብሏ ምናምን ሌላ ታምር። በጣም ተስፋ ያላት ልጅ፣ በጣም የምጠብቃት ልጅ፣ ጀግና የሆነች ተጫዋች ማለት ሌኒ ዮሮ። ልክ እንደ ዛሬውም ከዚህ በፊት እመለከታለሁ ይሆን አንዳንዴ ጥሩ ፐርፎርም ታደርግና ትወርድብኛለህ ምናምን። ልጅ ነው የምትስተካከል ልጅ ነው። በጣም ብዙ ደግሞ ለየት ያለ አንተ ላይ ብቻ ያለ ኳሊቲ ብዙ አለ። እሱ አለን። ከዛ ውጭ ሪያል ዱዌል በጣም ጸዴ ነው። ብዙ ክሮሶችን ነው ስትገጨ ነበረው ዛሬ ብቻ ጸዴ ነበር ሌኒ ዮሮ ማለት ነው። አንድሬ ሳንቶስን ቀደም ብዬዋለሁ። በጣም እጠብቀዋለሁ። በዚህ ሲዝን ምርጥ ተጫዋቻችን እንደሚሆን አንድሬ ሳንቶስን እጠብቃለሁ። ለማንኛውም ማንቸስተር ዩናይትድ 3 አመት በተከታታይ የስናፕ ድራገን ካፕን ጠቅ እያደረገ እያሸነፈው ነው። ማን አባቱ አትሌቲኮ ምና ዲያጎ ሲሞኔ ቻው ቼልሲ የወዳጅነት የሚባል ነገር ልጥልጥ ውጥ ሼር ኮፒ ሊንክ ሪፖስት ይመቻችሁ።